ሳቱ ስፖርት ዜናዎች አለፈን። የቅዱስ ጊዮርጊስ ስፖርት ማህበር በአመቱ በእግር ኳስ በአፍሪካ መድረክ ያቀደው ማሳካቱን አስታወቀ። ዛሬ ክለብ ኃላፊዎች በሰጡት ጋዜጣዊ መግለጫ የአፍሪካ መድረክ ተሳትፏቸውን ጥሩ ልምድና ጥሩ ጥቅም ያገኘንበት በማለት ገልጸውታል። ኗይመር ተጨማሪ ዘገባ አለው። በክለቡ ታሪክ ብቻ ሳይሆን በኢትዮጵያ ክለቦች አፍሪካ ተሳትፎ እጅግ ውጤታማ ተብሏል። የቅዱስ ጊዮርጊስ የዘንድሮ የአፍሪካ ቻምፒዮንስ ሊግና የአፍሪካ ኮንፌዴሬሽን ካፕ ውጤት በመጨረሻ ከሜዳ ውጭ ግብ ህግ በዛማሊክ ውድድር የወጣው ቅዱስ ጊዮርጊስ በኮንፌዴሬሽን ካፕ በምድብ የመጀመሪያ ጨዋታውን አሸንፎ አንዳች ተለያይቶ ከሜዳ ውጭ ባጋጠመው ሽንፈት መጨረሻ ደረጃን ይዞ አጠናቋል። ዛሬ በሸራተን አዲስ የክለቡ አመራሮችና አሰልጣኞች በጋራ በሰጡት ጋዜጣዊ መግለጫ ውድድሮቹ ልምድ ያገኘንባቸው ተጠቃሚም የሆነባቸው ነው ተብሏል። 14 ጨዋታዎችን ያደረገው ቅዱስ ጊዮርጊስ 21 ግቦችን አስቆጥሮ 14 ግቦች ተቆጥሮበታል። 14 የተለያዩ ተጫዋቾችም 29 ቢጫ ካርድ ተመዝዞባቸዋል። ከአጠቃላይ ከጨዋታዎቹም ጥሩ ልምድ አግኝተናል ብለዋል የቡድን መሪው አቶ ታፈሰ በቀለ። በዚህ ጨዋታ ተጫዋቾቻችን እኛም አመራሮቹም ቢሆን ጥሩ ልምድ አግኝተንበታል ብዬ አፌን ሞልቼ መናገር እችላለሁ። ምክንያቱም ቀደም ሲል እንደነገርኳችሁ በሻምፒዮንስ ሊግ በኮንፌዴሬሽን ካፕም አይደረሱ ሁለተኛ የወጡ ተፈካካሪዎች ጋር ነበር ግጥሚያውን የምናካሂደው። ቅዱስ ጊዮርጊስ የአሁኑ ተሳትፎ መልካም ባል ቢሆንም ያሰልጣኝ ለውጥ ባያደርግና አጫዋቱ ላይ ታክቲክ ችግሮች ማቅረፍ ቢችል ከዚህም የተሻለ ውጤት ማምጣት ይቻላል የሚሉ ሐሳቦች ተበራክተዋል። አሰልጣኞቹ ፋሲል ተከላይና ዘሪሁን ሸንገታ ዋናው ነገር የውድድር የት ላይ እንዳለን ያሳየንበት ነው ብለዋል። ተወዳደርናቸው ትልልቅ የሚባሉ ቡድኖች ናቸው። በዚህ ውድድር ልምድ ያላቸው ከነሱ ጋር ራሳችንን ለክተናል የት ጋር እንዳለንና በብዙ ጎኑ መማርና ጠንክረን መስራት የሚገባን ብዙ ጉዳዮች እንዳሉ ተረድተናል ብዬ ነው ማስበው። የኛ ቲም ጥቃቅን ነገሮችን ካስተካከሉ ምን ያህል ትልቅ ቦታ መድረስ እንደምንችል ነው ያየነው። ለምን ይሄ እንድል የፈለኩት ምንድነው በጥቃቅን ነገሮች ነው ውጤት ያጣው። ተከላካይ ለስኬቱ ተባበራቸውን አካላት ያመሰግኑት የክለብ ቦርድ ጸሐፊ አቶ ነዋይ በየነ በሂደት ክለቡ ያለበትን ችግሮች በመቅረፍ አሁንም የክለቡን አሸናፊነት ለማስቀጠል እንሰራለን በማለት ተናግረዋል። በትክክለኛው ፈር ውስጥ ገብተናል ብለን እናስባለን። ከጊዜ ብዛት እያስተካከል ነው። እነኚህ የምናያቸው የሰሜን አፍሪካና የምዕራብ አፍሪካ ክለቦች ደረጃ ላይ እንደርሳለን ብለን ተስፋ እናደርጋለን። ማንጫ ማጣሪያ ከኮት ዲቯር ጋር የምታደርገውን የመልስ ጨዋታ የምታስተናግድበት ሜዳ በቀጣዩ ቀናት ውስጥ ይፋ እንደምታደርግ አስታወቀች። ለ2014 የዓለም ዋንጫ አፍሪካን በመወከል ወደ 3ኛ ዙር ካለፉት 10 የአፍሪካ ሀገራት መካከል የሆነችው ሴኔጋል በሜዳው የመጫወት ቅጣት ስለተጣለባት ገለልተኛ ሜዳ እንድታሳውቅ እየተጠበቀች ትገኛለች። የሴኔጋል እግር ኳስ ማህበር ፕሬዝዳንት የሆኑት ኦገስቲን ሴንጎር ዛሬ ለቢቢሲ በሰጡት አስተያየት በነገው ዕለት ለስራ አስፈጻሚው ስብሰባ ከተወያዩ በኋላ የሚጫወቱበትን ሀገር እንደሚያሳውቁ ገልጸዋል። የነገው የስራ አስፈጻሚው ውሳኔ ከሁለት ሀገራት ኮና ከጊኒ መካከል አንደኛውን ለመምረጥ እንደሚቀመጥ ነው ያስረዱት። በሌላ ዜና የ2015ቱን የአፍሪካ ዋንጫ የሚካሄዱት 4 ከተሞች ይፋ ሆነዋል። የአፍሪካ እግር ኳስ ኮንፌዴሬሽን ዛሬ ባሳወቀው መሰረት ራባት፣ ማራካሽ፣ ታንጌርና አጋዳፍ 30ኛ የአፍሪካ ዋንጫ ጨዋታዎች የሚካሄዱባቸው የሞሮኮ ከተሞች ሆነዋል። በቼልሲው ተከላካይ ኢቫኖቪች ላይ በሰራው ጥፋት በ10 ጨዋታዎች ከክለቡ እንዲገለል የተደረገው የሊቨርፑል አጥቂ ሉዊስ ሱዋሬዝ ወደ ክለቡ መመለሱ የአጥቂ ክፍላቸው እንደሚያጠናክርላቸው የሊቨርፑል አሰልጣኝ ብሬንደን ሮጀርስ ተናገሩ። ከረጅም ጊዜ በኋላ ወደ ክለቡ ቢመለስም በአጭር ጊዜ ውስጥ ውጤታማነቱን እንደሚቀጥልበት አምናለሁ። የሱን ጥሩ ብቃት ማንም ሊመሰክርለት ይችላል። ምክንያቱም እሱ ጥሩ የፊት መስመር ተጫዋች ነው። ስለዚህ የሱ መመለስ የክለቡን የፊት መስመር ችግር ያጠናክራል በማለት አሰልጣኝ ብሬንደን ሮጀርስ ተናግረዋል። ሊቨርፑል ነገ በካፒታል ዋን በኦልድ ትራፎርድ ከማንቸስተር ዩናይትድ ጋር በሚኖረው ወሳኝ ጨዋታ የሱዋሬዝ መሰለፍ አጠራጣሪ መሆኑ ተነግሯል። የሊቨርፑልና የማንቸስተር ጨዋታ ውጪ ዛሬ ምሽት 3:45 ላይ በካፒታል ዋን ማንቸስተር ሲቲ ከዊጋን አትሌቲክ፣ አስቶን ቪላ ከቶትናም፣ ቼልሲ ከስዌንዳን፣ ሰንደርላንድ ከፒተርበሮ የሚያደርጉት ጨዋታዎች ይጠበቃሉ። ለዘጠነኛ ጊዜ የተካሄደው ቱር ብሪቴን የጎዳና ብስክሌት ውድድር 13 ከተሞችን ሲያቋርጥ 1159 ኪሎ ሜትሮችን ሸፈነ። ከ34 የዓለም ታዋቂ ክለቦች የተውጣጡትን 215 ኮርስ ብስክሌተኞች በእጅጉ የተፈታተነው ከስኮትላንድ የጠረፍ ከተማ ፒብልስ ጀምሮ ድሪምና ሪንግ ካስትል የተጠናቀቀው ዳገታማው የ220 ኪሎ ሜትር ውድድር እንደነበር ለማወቅ ተችሏል። በለንደን ከተማ የዘንድሮ ሻምፒዮና ሲጠናቀቅ የ90 ኪሎ ሜትር የዙር ውድድር ተከናውኗል።
የዕለቱን ውድድር የዓለም ፈጣን ጋላቢው እንግሊዛዊ ማርክ ካሺንዲሽ በ1 ሰዓት ከ50 ደቂቃ ማሸነፉ ታውቋል። ለአንድ ሳምንት የተካሄደውን ውድድር በአጠቃላይ ያሸነፈው ሰር ብራድሊ ዊግንስ ነው። እንግሊዛዊ ተወዳዳሪ 1159 ኪሎ ሜትሩን ከ33 ሰዓት በመፈጸም ሻምፒዮን ሆኗል። ዊግንስ ቀደም ሲል የለንደን ኦሎምፒክንና የቱር ዴ ፍራንስ ብስክሌት ውድድሮችን በበላይነት አጠናቆ በሀገሩ የተዘጋጀውን ፈታኝ ሽቅድድም በማሸነፉ አድናቆት እንደተቸረው ይታወሳል። የስፖርት ዜናዎቻችን እነዚህ ነበሩ። ስለተከታተላችሁ እናመሰግናለን። መልካም ምሽት።